አሳይንሽን ስላበላሸብሽ በጣም ይቅርታሽ። የት ነው የምትማሪው? እኔ ቋራ ነው የምማረው። ቋራ ሰምቼ አላውቅም። እኔ ክብርስ ነው የምማረው። አይሻልክም? ወድጅ አሳይንሽን ትምህርት ቤት ሰርቼ ላምጣልሽ? አረ ዘበኛው አደገኛ ነው በእናት። ባለፈው ስንፎርፍ ራሱ ጓደኛዬን ወገቧን ብሏት ማለት እስካሁን ወጌሻ ቤት ናት ያለች። ስለሽ እንደምትፎርፊ ግን አትመስልም። አዎ ሁሉም ሰው ነው የሚለኝ። ባለፈው ራሱ እስር ቤት ገብቼ በቃ ሰው ለፊትሽ የእስር ቤት አይመስልም እያሉኝ ነበር። እስር ቤት? አዎ። ለማንኛውም ምን ልምነደስ? አረ ስልክን ስጠኝ እንጂ አባ። 09 ያን 09 ነው። ቃፎን አውጣው እየተባልክ አይደል እንዴ? ቃፎን አውጣው እያለች አይደል? አታውጣውም እንዴ ቃፎን? አንተ ኧረ አባ ምን ቦካራ ናችሁ? ምን ነው አውጣው ስልኩን በቃ ያረዳል። የፈጥ ያውጣው አንተ ቃፎን። እኔ ብሎ ጠባሽ ሮማንቲክ ሰርች ይዛጋ ቋራ ስትለኝ ደግሞ ማመን ነበረብኝ። ቋራ ገደ George. Okay. What up? Run.我操！我不坐这儿了，我得跑。哎呀，尖的都做得出来，追真要人骨头哈，今天整两个人的关节骨头小娃儿的，你要是追的是哪么？ I got you a plant food for yours. Let's put it in your trunk. Come on. I'm hurting. What was that noise? Is that you? You look like a Rudolph. Eat that, not that. That's it. ጭንቅላትሽን ልፈተን ማርያም ነው የምትለው። ጭንቅላትሽን ተጠቀም እንዳታልጋግሽ።
ማልቀስ ምናምን አልፈልግም ማርያምን አንዴ እኮ ነው ቀለል ያለ ጥያቄ ነው ምን አይነት ጥያቄ መሰለሽ አሁን ለምሳሌ አንድ ፕሌን አለ 520 ድንጋዮች ነው አንዱ ቢወድቅ ስንት ይቀራል 519 እንደዚህ ቀለል ያለ ጥያቄ ነው ጠይቅሽ ከዛ ስትመልሺ ትወስጂያለሽ ከዚህ ላይ 200 እሺ አንድ ፍሪጅ አለ አንድ ዞን እዛ ፍሪጅ ውስጥ ለማስገባት ምን ማድረግ አለ ቆራርጠን ነው በሩን ከፍተን እናስገባታለን እሺ እንቀጥል የጭንቅላት ጌም ነው እያልኩሽ ነው የጅል ጌም ማለት የጭንቅላት እሺ ስሚያ ጅራፍ ስሙ ምንድነው ቀጭኔ ፍሪጅ ውስጥ ለማስገባት ምን እናደርጋለን በሩን ከፍተን እናስገባታለን ዞኗን አውጥተን ቀጭኔ እናስገባታለን እሺ እንቀጥልሽ እሺ አንበሳ ትልቅ የልደት ፓርቲ አዘጋጅቷል እሺ ሁሉንም እንስሳ ጠርቷል እሺ ግን አንድ እንስሳ ይቀራል ማን ሁሉንም እንስሳ ሁሉም እንስሳ ተጋብዘዋል ግን አንድ እንስሳ ቀርቷል ማን ጦጣ ቀጭኔ ምክንያቱም ፍሪጅ ውስጥ ነች እሺ ረበናት የጭንቅላት ጨዋታ ነው እየነገርኩሽ ነው የጭንቅላት ጨዋታ ዘግምት ማስለው ይደረያል ያልበልሽ የጭንቅላት ጨዋታ ነው ስሚ እሺ አንድ ሰው ማለት ነው አዞ የተሞላበትን ወንዝ በዋና አቋርጦ ወጣ ምንም ሳይሆን ወጣ ምንም ሳይጎዳ እሺ እንዴት ማለት አዞ የተሞላበት ምንድነው እና እንዴት ነው አዞ የተሞላበትን አቋርጦ የሚወጣው አዞቹ እዛ የአንበሳው ፓርቲ ላይ ተሰብስበዋል እሺ ሰሚ እሺ ሀዲ ቀራታለሽ ከዛ ከአዞቹ ዋኝቶ ከወጣ በኋላ ዳር ከወጣ በኋላ ሞተ እንዴት ሞተ ደክሞት ነው ሪቺ ምን ጭንቅላት ይላል የትም ላይ እንዲየቁ ወንዙን ዋኝቶ አቋርጦ ወጣ ከዛ ከወጣ በኋላ ሞተ ምኑ ነው ሰውየው ሞተ ጅበላ እሺ ምን ነው እድል እየሰጠሽ ታስብና ትንገረኝ አስቢና ንገር እድል እየሰጠሽ ይኸው የመጨረሻሽ ሰው ገደለ አንድ እድል ስጣት እሺ እድል ሰጠሽ ሌላ እሺ ወንዙን አቋርጦ ሄዶ ግን እንዴ ራሱ እንጃ ራሱን አጠፋ ኢትዮጵያዊ ነው ለዛ ነው መረረ ያይ ወደ ታገኝ መጀመሪያ ከፕሌኑ የወደቀው ድንጋይ መቶት ነው የሞቶሽ ማረም ጀዝባ ታደርገኛ ከዚህ በኋላ እንደዚህ ይጫወታል ጀዝባ እንዳት ጭቅላጭ ባላ ከዚህ በኋላ እንዳት አሳይተን ይነሳል ውመን ብለን አለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም።